ስማ ፕሪንስ Thank you so much. ስማኝ አዳምጠኝ እሺ። አንተ ሳሽቃብጥ አቤል ተነካችኋል እኮ ምንም የምታሽቃብጡት አንተ ቤታ በነገራችን አሁን ተቀጭልን። አሁን ተቀጭልን። ትክክል። ስማኝ እስቲ እኔ አሁን መድረስ አትችልም። አቤል እስቲ አሁን እኔ ላይ መድረስ አትችልም። አሁን ቤታ እኔ ጊፍት ጋላሪ ቢደመር እኔ ሊያደርስ ማርያም ታደርስ እስኮር ሞኖር አይደለም። ስለ ጊፍት ጋላሪ ስማኝ እስቲል ጋላሪ የሆነ ቅኔ 18 ያገኘሁትን ቢደመር እኔ ሊያደርስም ነው እኮ የምልህ። ማርያም ላይ ደርሰኝ አብረን ነበር ጌመሮች። እንኳን እግዚአብሔር ረዳ ጌታ፣ እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር ረዳ። ቤታ ይዘግረብ ግሎም ልቀባ ቤታ ይዘግረብ ባያቸው ይዘግረብ። እንኳን እግዚአብሔር ረዳ። በኢየሱስ ስም 300 ሰው ሰላም እንደምናችሁ። ማርያምን ጊፍት ጋላሪ ላይ ጋላሪ መቼም አይደርስ። እንኳን እግዚአብሔር ረዳ። እንዴ ሞላው አልሞላው መስቲል አታሽቃብጥ። አቤል አታሽቃብጥ። አቤላ እስቲል እኔ ላይ ይደርሳል። 18ቱን አይደርስም። እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር ረዳ። መቼም አይደርስም። ሁሉ ብር ወይንም ስክሪንሻት አደረገ ለሶስት ገጽ ማለት ነው። እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር አነሳኝ፣ አከበረኝ፣ አለበለ እኔ እሱ ሲያሽቃብጥ Thank you so much. አቤል አይኖ በህይወትህ 100 ሺህ ገብታ አታውቅም። እኔ እድልህ ነኝ ገድ ነኝ። እኛ ኖርማል ጨዋታ ነው። በነገራችን ላይ ለእኛ ለማታ ጌመሮች ሊሆን ይችላል 100 ሺህ የሚከብዳችሁ። አንደኛ ቅጣት ዮናስ ያሽቃብጥ ከስር ያለው የሁለቱ ማርገብገብ ምን አንደኛ ቅጣት እሱስ እያሸነፈ ነው። እሺ እንደውሻ ወንድማችን እንኳን ፈጣሪ ያያችሁ ማፈሪያ እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር ረዳ። ደስ ይላል። ኢየሱስ አንደኛ ቅጣት ዝም ብቃ ሞት ደንቆሮ ተሻሸቀን ነው። ዳቦ ላምጣ ዝም በይ ምናምን እንዳትሉ ሂዱና እዛ የሚሰማችሁን ስሙ። እንዳትመሩኝ እኔ አልወድም ትእዛዝ አባቴ ራሱ ቢያዘኝ አልፈልግም። አትዘዙኝ። እንዲያርግ ያትፈል እንደውሻ እኔ የምለው የስረኛ የቀለብ ደግሞ ኮልጌት ታረግና ሽንኩርት ታረግበታለች። ብሎ ፕሪንስ ነው አንተ ሜምበር መሆን የምትችሉ ሜምበር እየሆናችሁ ፎሎ አላረጋችሁ ፎሎ አድርጉኝ። 400 ሰዎች የምትጮቱን ከሚዩት አላወጣችሁም። እነሱ ልል የሚሉትን የምትጮቱን ካላቀማችሁ ከሚዩት አላወጣችሁም። እንደዚሁ እናወራለን። ደስታ እኮ ነው። አፋችን ዝጉ። እንድቀጣላችሁ ነቅዬ እወጣለሁ። ለምን ቤታዮ ለምን ዝም በሏ? ቅጣት ልትሰጣለች። አንዴ ለመጨረሻ ጊዜ አንዴ ቅጣት እንደ ውሻ አይመለከትም። የሚቀጣኝ ባለ100 ሺህ ነው። ቀጥል እንደነገርኩህ ፕሪንስ ሆነባቸው እኮ አይኖ ቤታ ማሸነፍ ብርቅ ነው። ስማኝ አቤት ከስራ ያለው አቤት ከላይ ያሉትን ዝም ካላሉ ነቅዬ እንደምወጣ ልንገርህ። ዛቻ አስፈላጊ አይደለም። ላዳምጥበት ካልፈለግሽ ሚዩት አድርጊ። አንቺ ጋር ያሉትን ፋሚሊ ማክበር አለ። ዝም አስብልልኝ ልጆቼ እባካችሁ። ደሳለኝን አውቃለሁ። ደሳለኛ ጮቤ ረገጥኩ። እነሱም አብረውኝ ይቀጡ።
እነሱ ሲያገኙ እኔ ያገኘው እነሱ አገኙ። እንደዛ ከሆነ ሙላላቸው ውረድና ያረጓል። በቃ አንዴ እንቅጣ፣ አንዴ ደግሞ እንቅጣ። እንደዚህ በምን ያስቀጡ እየለፈለፉ። እሺ አሁን ዝም የምትቀጣው ቅጣት ልክ እኔ እንደቀጣኋቸው አይነት ነው። ሌላ መጨመላለቅ የለም። እኔ እንደቀጣኋቸው አይነት ባይሽ እኔ በመቶ ሺህ በጣም ተራ ቁጭ ብድግ ነበር የምቀጣው። አንቺ ስለሆንሽ በጌታቱም ገድ ነ እውነቱን ነው። ቤታዬ እውነቱን ነው። ጀግና ነኝ። በአንዴው ቱግ አድርጌልህ ጊፍት ጋር ጫፋቸውን አዘጋኔ። እናንተና መስሎሽ ነው እንጂ ሁሌ ሲመጣ ጋለሪ ሞልቶ ነው የሚወጣው። ግን ዙሪያውን ነበር የሚሞላው። ዙሪያውን ነው የሚሞላው። አይደለም ቅጣ ጀግና አይደለም። ገና በአንዴ እኮ ነው የአንተ 100 ሺህ ማርያምን ነው ምልክ የኔን አሁንም ስቲል 320 ሰው ያማን እንዴ ስማ፣ ሁለት ማለት 60 ሺህ ነው። ሌላውን ሳትቆጥረው ሁለት ፕሪንስ ጊፍተር እየሸሸብን ነው። አንደኛ ቅጣት የውሻውን የሁለት አሽቃባጮች ዝም ብለዋል። እኔም ብቻ ስሚኝ። አንደኛ ቅጣት የውሻውን ካሽቃበጡ እንደፈለጉ ነው። ለሶስት እኛም የቃላት ጦርነቷን ትተውልን። እሺ ምን አረግ ድህነታችን ችለን በኖርም መስተደባለ ምንድን ነው እንስራበት። ማፈሪያ ለሶስት ገጥማችሁኝም በ60 ሁለቱ በዘንዳው ሳውራ አቤላ ሁለቱ ወንድሞቼ ዋናው ለሶስት ተደምረ 110 ሺህ መሆናቸው። ሂድ እሺ አንደኛ ቅጣት እሺ የውሻው። ሁለተኛ ቅጣት ኮልጌት አይነሽ ላይ ከዛ ሽንኩርት። እኔ ከባድ ቅጣት አልቀጣሽ፣ አንቺ ምቀጪ። ሶስተኛ ዱቄት እንዲየነሳነሽ ስማ የኔን ደጋግመህ አትበል። የራስህ ቅጣት እኔ ነገርኩሽ። የራስህን ቅጣት ተቀጣ። እሺ ቤታዩ ሻወር ግቢ። ምንድነው ሻወር ስገቢ ትቀጫለሽ? ኖ ማርያምን ስማኝ፣ ሻወር ተነጋግሬ ነው የምገባው። ለወንድሜ ለፓርትነር ድል ሰፋ ማርያምን ቆይ እሺ አፍርም እንደ አፉ ከፍቶ ሊቀጣ ነው መቼስ እንደ አታፍሩም። ከላይ ያለው ወጣሁኝ አይደል እንዴ? አክብሩ እውነት። እሺ እኔ ብዬ እንትን ኮልጌት ታደርግና ኮልጌቱ ላይ በርበሬ አድርጋ ደበስበስ በቃ ፊቷ ሙሉ። አንተ በርበሬ ቆይ የመገዳደር ቅጣት ትቀጣለህ። በርበሬ ምናምን አትዋሽ። አቤት ማርያ ምን አትዋሽ። መገዳደር ነው ኮልጌት ማለት ነው። አይናችሁ ላይ ኮልጌት ማለት ነው። አዲስ አበባ ወይ በአዲስ ግድያ ከፍለሽ የምትጠቀሚ ነገር ነው። ግን ያኛው ከላይ አለው በርበሬ በኮልጌት ትቀጣ። አቤል ማልና ሁለታችሁ ማርያምን እንቀጣለን። በርበሬ በኮልጌት ትቀጣላችሁ። መቀባት ቀጣል። እስቲ ማርያምን በል። ኧረ እኔ እቀጣለሁ። ማርያም እቀጣለሁ። ግን እኔ ማለት ነው ቤታዬ እዚህ ማለት ነው ወይ ባጢስ ብለው እኮ ቅመሙ ይሄ ነው ስለማታውቁት ነው እንጂ ማርያም አሁን በነፃ ስለተቀጣሽ ነው እንጂ። እሺ ሶስተኛ ኧረ እንደውሻ አልባሰሉኝ እንደውሻ አሰይዶ ሶስተኛ ዮናታን እኔ ቀጣችሁ። ሶስተኛ ዱቄት አድርጋ እነዚህ እንደዚህ ታርግ። እኔ ቀጣችሁ። ሰውዬ ዝም በል። አንተኛው ዝም በል። ለምን ዝም ልበል? ኦኬ ዱቄት ፊቴ ላይ እንዲያደርጋለ ኦኬ ችግር የለም። ስማኝ ሴት ልጅ ነች ለብቻዋ ነች። 27 ይሆንላት ማርያም ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ ሜምበር መሆን የምትችሉ ሜምበሩ ነው። አቤል ከሚሉ አጠገብ ያለውን ኦሬንጅ ታፕ ይደረግ ታፕ ጎዳ
ሼር ጎዳ እንዳንጎዳ አንተ ታሽቃብጠዋለህ። አይገልጸውም። ደስ አለኝ ግን ፕሪንስ ለአንተ ማርያም እኔ ራሴ ለራሴ ማርያምን ለአንተ ደስ አለኝ። እንደውም ማፈሪያዎች እናንተ ማታ ራሱ እናንተ በቲክቶክ ጠፋ ነበረ። አይተኛ ይኸው እሺ፣ ምንድን ነው እንዴ? ምንድን ነው ማስካራ እንትን ኧረ ዱቄት ነው እንዴ? እሺ፣ ዱቄት እንዳይሆንብሽ ግን ቲክቶክ እንዳይዘጋብኝ። እሺ፣ 1 2 30 ነው ያላችሁ። አይ 3 4 5 በደንብ እየነካሽ አይ፣ በደንብ እየነካሽ እንዴ! ማርያምን ይሁን መቤቴ ቤትሽን እየነካ አይደለም። አሁንም ግንባር እና እኔ ምርዝ ላይ 13 እንዴ 8 ብሎ 5 አልዋሸውም። 14 አልዋሸውም። አልዋሸሽም። እሺ መቅጠራችን ጭራሽ ማለት እንዴ ጆከር እሺ፣ ክርስትናዬን ብለሽ ማለት 16 17 ቤታ እንዴ ምንድን ነው ግንባር ላይ እንዴ ስራ እንዲያዝ ኦኬ አልነካም። ቤታ ማርያም ተጠቅቷል። ኧረ በእናትህ እሳት ጌመር ላይ ጧት አላጫውትሽም። ያንደ በዚህ አይነት ጸባይ ከእኛ ጋር ገቢ እንኳን እኛ ከከለከልን ከማለት ጧት አንተ ብቻዬን የምጫወት ሰው ነኝ እኮ አታውቅም እንዴ? ብቻዬን እኮ ነው ያስሞላው። 18 ስማኝ 19 ማለት ይቅርታ። ይኸው ማርያምን እኮ በደንብ ግን ፊትሽ ግን ምንም እየነካ አይደለም። ከዚህ በላይ ምንድን ነው የምትፈልገው? ግንባርሽ ላይ ነው። ግንባሬማ እንዴት አድርጌ አልችልም። ፀጉሬ ይነካብኛል። ፀጉሬ እንዳይበላሽ ነው። ፀጉሩን ታወልቃለሽ። አረ ማርያምን አበዛችሁት፣ እመቤቴን አበዛችሁት። እንዳልወጣ እንዴት ውጪ ከፈለግሽ ብሎ ስራ ነው ያዙ። 25 ጀመር ግብት ጋር ለማስሞዳት 29 30 እቴሜቴ ቋረጥ እንደዚህ አይገና ወይኔ አይኔ ተቃጠለ። 100 ስማኝ፣ ለየብቻ እንጫወት። ሊስት ስኮር የሆነ ይቀጣል። ፈራሽ እንደዚህ አልፈራውም። ለምን ሲባል ሁለቱ በ60 ተቀምጠው አንድ ልብ እንኳን የማይሰጣቸው ሰዎች ስማም ነጩ ግቡ። አንድ የመጨረሻ ቤታ አይለይልንም። መፍራ ቻለክ ተቀመጠ። ማንን ይፈራል? ለ3 እኮ ነው የገጠማችሁ። ለሌላ ጊዜ ግን ያዥ ፖላር አቤል ኤቢ ይባላል። ኤቢንማ አውቀዋለሁ። እሱ ከሆነ እሱ ለእኔ መጥቶ ሰጥቶኝ አንድ ቀን ያውቃል። ነገርኩሽ እኮ እንደዚህ ጀግና 110 መጥቶ ሰጥቶኝ ያውቃል። 70 ምናምን። ወይኔ ምን አድርጌው ነው? የሆነ ሜካፕ ነገር እኮ ነው። ቻው ብሎ ከሄደን አንጫወት እኮ ቻው ብሎኛል። ላይ ግቢ ቻው ብሎኝ እኔ ጋ ነው የመጣው። መብቱ ነው። አዳምጡኝ። ጆሯችሁ ይሰማል። ለየብቻ ነው የምንጫወተው። አንድ እንጫወታለን። ቤስት ኦፍ 3 እኛ ለየብቻ እንጫወትም። ለየብቻ በአንድ ጌም ልንቀጣጣ። ተው ግን አቤል ተው ግን በአንድ ጌም ብቻ ልንቀጣጣ ነው። እንደዛ ከሆነ ምን አገባኝ እኔ። ተቀጡ ይቀጡ እንዴ ደፋር። እነሱ ቁጭ ብለው ተዘብዝፈው አንተ እኮ ነው የሞላላቸው እንዴ። እናንተ ተከራ አግዙኝ እንጂ ዋናው ቁም ነገር ቅጥቅጥ ያደርግና ደስ ይለኛል። ማነው ቅጥቅ? ስማ የኔ ስማ ዱቄት ነው መመለስ እንችላለን። እናንተ እኮ በጌ ነበር እኮ ያደረኳችሁ። በግ ይሄ መሞት ይሻላል። የቤታ በግነን እንበ እያላችሁ ኢየሱስ በግ በባህል እኛ መቼ ውሃ አይደለም ማለት